በፊት ሉሲፈር የነበረው ስሙ ከወደቀ በኋላ ይሄን ሰውዬ ያስነሳዋል። ሐሰተኛው መሲህ የክርስቶስ ተቃዋሚ ያስነሳዋል። ይሄ አውሬ የሚወጣው ከባህር ነው ማለት ከህዝብ ነው የሚወጣው። ህዝብ የሚመርጠው ነው። በመጨረሻው ዘመን የመጨረሻ ኢምፔሪያል የሚሆነው ዓለምን ቀጥ አድርጎ የሚገዛው ሰው ሁሉ ይወደዋል። ሰው ሁሉ ራሱን ይሰጠዋል። የዓለም መንግስታት ጭምር ይገዙለታል። ይሄ ከሰማይ የተጣለው ቀዩ ዘንዶ የራሱን ስልጣን ይሰጠዋል። ልክ ደግሞ ኮራጅ ነው መንፈሱ፣ የእግዚአብሔርን ነገር ይኮርጃል። ልክ እግዚአብሔር ለልጁ ስልጣን እንደሰጠው ልክ እንደዛ ለዚህ ሐሰተኛ መሲህ ስልጣን ይሰጠዋል። ማንም እንዳይገዳደር ኃይለኛ እንዲሆን። ባለፈው ሳምንት የተማርነውን ሁሌ እንደምናረገው ትንሽ እከልሳለሁ። ምዕራፍ 12 ነው ባለፈው የተማርነው። ስለ ሴቲቱና ስለ ቀዩ ዘንዶ ነው። ዋናው ሐሳብ የዮሐንስ ራእይ ምዕራፍ 12 ቀዩ ዘንዶ 7 ራሶችና 10 ቀንዶች ያሉት ታላቁ ቀዩ ዘንዶ ይለዋል መጽሐፍ ቅዱስ በዮሐንስ ራእይ ምዕራፍ 12። ቀዩ ዘንዶ ደም የጠገበ እንደሆነ አይተናል። ቃየል አቤልን ደም ካፈሰሰ ጀምሮ ደም ሲያፈስ በምድር ላይ የሰው ልጅን በሰው ልጅ ላይ ያስነሳ፣ በቅናት በምቀኝነት በተለያየ ጠብ የሰው ደም እንዲፈስ በምድር ላይ ያደረገ ደም የጠገበ ዘንዶ እንደሆነ በሰማይ እንደታየ በሰማይ በመንፈሳዊ ዓለም ዮሐንስ እንዳየ አይተናል። ይሄ ዘንዶ ደግሞ ከመጀመሪያ ጀምሮ እግዚአብሔር የሰው ልጅ ከወደቀ በኋላ ወደ ቀደመው ክብሩ ለመመለስ እኔና እናንተን ወደ ቀደመ ክብራችን ወደ እግዚአብሔር ልጅነታችን ለመመለስ ባደረገው ቃል ኪዳን ያንን ቃል ኪዳን ስለሰማ ያ አናቱን የሚቀጠቅጠውን ስልጣኑን የሚገፈውን ሕዝብን ያሳተውን ዓለምን ያሳተውን ሰይጣን የሚቀጠቅጠው ኢየሱስን መምጫውን ሰኮናውን እየተከታተለ ከአቤል ጀምሮ እንደመጣ እስራኤል ደግሞ እንደ ሕዝብ ለአብርሃም ቃል ኪዳን ሲገባ ሰምቷል። ሰይጣን በዘርህ አሕዛብ ሁሉ ይባረካል ስላለ፣ ስለዚህ ያዘር እኔን አናቴን የሚቀጠቅጠው ስልጣኔን የሚገፈው ያዘር ኢየሱስ ክርስቶስ የሚመጣው በአብርሃም ዘር ስለሆነ ስለዚህ እስራኤልን አጠፋለሁ ብሎ ከመጀመሪያ ጀምሮ ከግብፅ ባርነት ከተወሰዱ በኋላ ሕዝብ ከሆኑ በኋላ ፈርዖን ምን ሕግ አውጥቶ ነበር? ወንድ ልጅ ሁሉ ይገደል። ቀዩ ዘንዶ እና ሴቲቱ ነው ያልነው። ሴቲቱ እስራኤል እንደሆነች አይተናል። ሴቲቱ ማርያም አይደለችም። እስራኤል መጽሐፍ ቅዱስን ለኛ ያስተዋወቀች ናት። ከሉቃስ በስተቀር ሁሉም አይሁድ ናቸው። መጽሐፍ ቅዱስን የጻፉት 64ቱን መጽሐፍ የሉቃስ ወንጌልንና የሐዋርያት ሥራን የጻፈልን ሉቃስ ነው። ሉቃስ ባክግራውንዱ ከአሕዛብ ነው፣ ከአሕዛብ የዳነ ነው። ሌሎቹ ግን ሁሉም አይሁዳውያን ናቸው። መጽሐፍ ቅዱስን ጭምር የሰጡን እስራኤላውያን ናቸው። እስራኤል የምንጠላቸው የምንረግማቸው አይደሉም። የቃል ኪዳን ሕዝቡ ናቸው። በዮሐንስ ራእይ 12 የምናየው እስራኤልን እንዴት እንደሚወዳት ነው። በመከራው ዘመን እንኳ እስራኤልን እግዚአብሔር ይወዳታል። ትንታኔ ስለሆነ የምንማረው 13ን እናያለን። አንድም አውሬ ከባህር ሲወጣ አየሁ። 10 ቀንዶችና 7 ራሶች ነበሩት። በቀንዶቹም ላይ 10 ዘውዶች፣ በራሶችም ላይ የስድብ ስም ነበረው። አንድ አውሬ ከየት ወጣ? ከባህር። አሁንም ባህር የሚገናኘው ከሕዝብ ጋር ስለሆነ የባህር አሸዋም ባህርም በዚህ ስፍራ ይሄ ሲተረጎም ከሕዝብ ጋር ነው። ይሄ አውሬ የሚወጣው ከባህር ነው ማለት ከሕዝብ ነው የሚወጣው። ሕዝብ የሚመርጠው ነው። በመጨረሻው ዘመን የመጨረሻ ኢምፔሪያል የሚሆነው ዓለምን ቀጥ አድርጎ የሚገዛው ዓለምን የሚያስተዳድረው ሰውን ሁሉ ጠቅልሎ የሚገዛው የሰውን ቀልብ የሚገዛው ሰው ሁሉ ይወደዋል። ሰው ሁሉ ራሱን ይሰጠዋል። የዓለም መንግስታት ጭምር ይገዙለታል። ስለዚህ ምን ይላል? ምን ነበሩት? 7 ራሶች ነበሩት። የለበሰው ያጋንንትን ኃይል ነው። በፊት ሉሲፈር የነበረው ስሙ እሱ ከወደቀ በኋላ ይሄን ሰውዬ ያስነሳዋል። ሐሰተኛው መሲህ የክርስቶስ ተቃዋሚን ያስነሳዋል። ከሕዝብ ይወጣል። ይሄ ሐሰተኛው መሲህ 10 ራሶች ፐርፌክት የሆነ ጂኒየስ ነው። ብልህ ነው። በነገሮች ሁሉ ብልህ ነው። በነገራችን ላይ በመጥፎ ነገርም ብልህ መሆን ይቻላል። 7 የፍጽምና ቁጥር ነው በራእይ። ስለዚህ ብልህ ይሆናል። ብዙዎችን ያስታል። 7 ራሶች እንዳሉት መጽሐፍ ቅዱስ ይናገራል። እንደገና 10 ቀንዶች ነበሩት። 10 ቀንዶቹ ደግሞ ምን ነበራቸው? ዘውድ ነበራቸው። 10 መንግስታት ወደፊት
7 ራስ ፍጽምነት ብቻ ሳይሆን ቀደም ሲል ሰይጣን የተጠቀመባቸው ነገስታቶች አሉ። ለምሳሌ ቅድም ጠቀስ አድርጌላችኋለሁ። የፈርዖን መንፈስ ነገስታቶች በተራ እየተፈራረቁ እንዲገዙ የሚያደርግ ፈርዖን የሚባል የነገስታት ግንድ ነበር። የነገስታቱ ግንድ ፈርዖን ተብሎ ይጠራል። ብዙ ነገስታቶች በዛ ፈርዖን ውስጥ ገብተው እየገዙ ነበር። ቀጥሎ አሶራውያን ወይም ሲሪያ፣ አሶራውያን ዓለምን ይገዙ ነበር። መጀመሪያ ግብፃውያን ይገዙ ነበር። ዓለምን ኃይለኛ ነበሩ። እስራኤልን የሚያስገብሩ ባሪያ ያደረጉ የነበሩ ስለሆነ ዓለምን ጠቅልለው ይገዙ ነበር። አሶራውያን ቀጠሉ። ምክንያቱም ከዛ በኋላ አሶራውያንም እስራኤል ከግብፅም ነፃ ከወጣች በኋላ እንደገና 10ቱ ነገድ የተማረኩት በአሶራውያን። እስራኤላውያኖችንም እግዚአብሔር ስለተቆጣ እንድትከፈል አደረገ። እግዚአብሔር የሚቆጣበት ጊዜ አለ፣ የሚመራት ጊዜ አለ። በተቆጣ ጊዜ 10ሩ ነገድ፣ ሰሜኑ ግዛት 10 ነገድ ነበር። ሰሜኑን እንዳለ ማርኮ ወስዶ ይሄ ከሌላ ህዝብ ጋር የማይደባለቅ ህዝብ፣ የማይጋባ ህዝብ ህግ ተሰጥቷቸዋል እንዳይጋቡ ምን እንዳይሉ። ምክንያቱም መሲሁ በጥንቃቄ ከነሱ እንዲመጣ እግዚአብሔር የሰው ፊት አይቶ አዳላ። ሃሌሉያ። ለዓላማው ግን ይጠብቃቸዋል። ለዓላማው እስራኤልን በቃ ከማንም ነገድ ጋር እንዳትደባለቅ። እስራኤላዊ ሌላ ዘር አያገባም። ለምን ተከልክሏል? ሐሳቡ ደግሞ ኢየሱስ ከዛ ነገድ ብቻ በትንቢቱ መሰረት እንዲወጣ ስለተፈለገ ለዓለም ቤዛ የሚሆነው ኢየሱስ በትንቢቱ መሰረት ከዛ ነገድ እንዲወጣ ስለተፈለገ። ስለዚህ አሶራውያን ቀጥሎ ማለት ነው ፈርዖን፣ የፈርዖን መንፈስ፣ ከዛ አሶራውያን። እነዚህ ነገስታት በነገራችን ላይ የእግዚአብሔርም ጠላት የእግዚአብሔርም ሕዝብ ጠላት ናቸው። በስነ ስርዓት ከእግዚአብሔር ጋር የሚዋጉ እኛ አምላክ ነን ብለው የሚመለኩ ናቸው። የፈርዖን መንፈስ የሚባለው ለዚህ ነው። እኔ አምላክ ነኝ ብሎ ይገዳደራል እግዚአብሔር ደግሞ ከኔ ሌላ አማልክት አይሁንልህ፣ እኔ ብቻ ነኝ አምላክ የምመለክ፣ እኔ ብቻ ነኝ። ነገስታት አይመለኩም። ንጉስ የፈለገው ልዕለ ኃያል ቢሆን አይመለክም። አሜሪካ አትመለክም። የሚመለከው እግዚአብሔር ብቻ ነው። በሰማይና በምድር የሚመለከው እግዚአብሔር ብቻ ነው። ያጋንንት ስራው አይናችንን ዘወር ያደርጋል ከእግዚአብሔር፣ እሱን እንዳናመልክ ዘወር ያደርጋል። የተለያየ ነገር እያቀረበልን ብዙ ነገር ነው አሰራሩ። 7 ራስ አለው። ፍጹም ነው አሰራሩ ብያቸዋለሁ። ኃይለኛ ነው። መንፈስ ቅዱስ ካረዳችሁ በስተቀር አሳች ነው፣ ያስታችኋል። እግዚአብሔርን እንዳታመልኩት ያደርጋችኋል። የፈርዖን መንፈስ፣ የአሶራውያን መንፈስ ቀጠለና የባቢሎን መንፈስ። ዳንኤል ምዕራፍ 2 ላይ ይሄን ሐሳብ እናያለን። ከባቢሎን ጀምሮ ምዕራፍ 2 ላይ ዳንኤል ምስል እንዳየ ናቡከደነጾር ከዛ በኋላ ምን ያህል ነገስታት እንደሚያልፉ ቀድሞ አይቷል በራእይ። ዳንኤል ደግሞ ፈታለት። ከዛ የሚቀጥለው የባቢሎን። ባቢሎን ደግሞ በጣም ኃይለኛ የሆነ ምድርን ጠቅላላ አንቀጥቅጦ ይገዛ የነበረ። ከባቢሎን ቀጥሎ ደረት ተብሎ የተነገረለት ሜዶንና ፋርስ። የኤሳው ዘሮች ሜዶን ይባላሉ። ፋርሶች ደግሞ ኢራናውያን ናቸው። ሜዶንና ፋርስ እንደገና ደግሞ ካልተመለኩ ይል ነበር። ታስታውሳላችሁ? በባቢሎን ጊዜ ሲድራቅ፣ ሚሳቅ፣ አብዱናጎም ንጉሱ ላሰራው ምስል አንሰግድም። ነገራቸው ሁሉ ለመመለክ ነው የሚፈልጉት። ዓለምን ይገዛሉ፣ ኃይለኛ ይሆናሉ። የሚያረጋቸው አጋንንት ነው ይሄንን ኃይለኛ የሚያረጋቸው። ምክንያቱም ቀደም ሲል እንደነገርኳችሁ ባለፈው ሳምንት ማቴዎስ ላይ ሲፈተን ጌታ ዓለምን ነገስታትን ከነክብራቸው አሳይቶ ከሰገድክልኝ ይሄንን መንግስት እሰጥሃለሁ አለው። እሱ የጸናች መንግስት ከዘላለም እስከ ዘላለም የሆነች መንግስት ተዘጋጅቶለታል። ለጌታ ለአምላክህ ብቻ ስገድ ተብሎ ተጽፏል። ቀጥሎ ግሪክ ገናና ነበረች። ዓለምን ቋንቋ ጭም የግሪክ ቋንቋ በዓለም ሁሉ ይነገር ነበር። ባህሏን ሁሉ ታስተዋውቅ ነበር በዓለም። ከግሪክ ቀጠለና የሮም መንግስት መጣ። ኢየሱስ በመጣበት ዘመን የነበረ ነው። ዓለምን ሁሉ አንቀጥቅጦ ይገዛ የነበረ። ከዛ ወደ ታች ስንወርድ በሸክላና በብረት የተደባለቀ 10 ጣት 10 መንግስታት አያችሁ። የማይደባለቁ ሸክላና ብረት ይደባለቃል? አይደባለቁም። የበፊቶቹ መንግስታት ሰይጣን አንድ አድርጎ እንዲገዙ ያደረጋቸው ነበር፣ እንዲመለክ በእነሱ ውስጥ ያደርግ ነበረ። በኋላ እነዚህ 10 መንግስታት ሞደርን የሆኑ በዲሞክራሲ የሚያምኑ ምርጫቸው ሁሉ በዲሞክራሲ ነው። እነዚህ 10 መንግስታት ጋር ገና አልደረስንም። አሁን ምናየው እዚህ ትንቢት ላይ ነው። ይሄ ትንቢት አሁን ምን ይላል? 10 ቀንዶች 7 ራሶች። ይሄ ሐሰተኛ መሲህ 7ኛው ራስ ይሆናል። ቀጥሎ ያለው ቁጥር ላይ እናያለን። ያየሁትም አውሬ ነብር ይመስል ነበር። እግሮቹም እንደ ድብ እግሮች፣ አፉም እንደ አንበሳ አፍ ነበሩ። ዘንዶውም ኃይሉንና ዙፋንም ትልቅ ስልጣን ሰጠው።
ይሄ ከሰማይ የተጣለው ቀዩ ዘንዶ የራሱን ስልጣን ይሰጠዋል። ልክ ደግሞ ኮራጅ ነው መንፈሱ፣ የእግዚአብሔርን ነገር ይኮርጃል። ልክ እግዚአብሔር ለልጁ ስልጣን እንደሰጠው ልክ እንደዛ ለዚህ ሐሰተኛ መሲህ ስልጣን ይሰጠዋል። ማንም እንዳይገዳደረው ኃይለኛ እንዲሆን ምን ይመስል ነበር? ነብር ሬር ነው። በኢትዮጵያ ውስጥም በዓለም ውስጥ አታገኙትም። አሁን ኃይለኛ ነው ነብር። አውሬነቱን የሚያሳይ ሰው በላ ነው። ሰይጣን ሰው በላ ነው። ጌታ ይገስጸው። አውሬ ነው፣ ሰው በላ ነው። አውሬ ያስፈራል አይደል? አውሬ አንበሳ አጠገብ መቆም ትችላላችሁ? ማሰብ ትችላላችሁ? ለመቆም አጠገቡ ቅርጥም ነው የሚያደርጋችሁ። ነብርም እንደዚህ ነው። ጥርሱ ሻርፕ ነው። አንድ ካገኛችሁ ዘሎ እዚህ ጋር ነው የሚያንቀው። መጽሐፍ ቅዱስ አውሬ የሚለው ለዚህ ነው፣ ነፍሰ በላ ስለሆነ። አሁንም ያለው መንፈስ ባህሪው ያው ነው። ለዚህ ነው በቀረውስ አለ ጳውሎስ፣ በቀረውስ ብዙ ተደርጎላችኋል። መጀመሪያ በሰማይ ባለው አለቃ ፈቃድ ትመላለሱ ነበር። ልክ ነው፣ ሞታችሁ ነበር። አሁን ሕይወት ተሰጥቷችኋል። አሁን የጌታ ልጆች ናችሁ። ነገር ግን አላቸው ይውላችሁ እንደሚገባ ተመላለሱ፣ የክርስትና ሕይወት ኑሩ። በቀረውስ አለ በመጨረሻ ማለቱ ነው። በመጨረሻ ማስጠንቀቅ የምፈልገው ነገር አለኝ አለ በኤፌሶን መጽሐፍ ላይ ጳውሎስ። ማስጠንቀቅ የምፈልገው ነገር አለ። ክርስትና ዝም ብሎ ጨዋታ አይደለም። መጋደላችሁ ከደምና ከስጋ ጋር አይደለም፣ ከመናፍስት ነው። ኃይለኛ ከሆነ አውሬ ጋር ነው የምትጋደሉት። ለዚህ ነው ነገራችሁ ከፍ ዝቅ በየጊዜው የሚሆነው። ለዚህ ነው ነገራችሁ የሚወሳሰበው። እናንተ ጸጥ ብላችሁ አትደሩ። ሃሌሉያ! አትዋሉ፣ ተዋጉ። የእናንተ የሆነውን ተዋግታችሁ አስለቅቁ። ክርስትና ቀልድ አይደለም፣ ውጊያ ነው። አውሬው አሁን አልታሰረም፣ ገና ነው። በሺው ዓመት ጊዜ ነው ታሰረው። አሁን ግን ተፈቷል አለ ለመዋጋት። ዲግሪው ይቀንስ እንጂ ዲግሪው እንደ መከራው ዘመን ደረጃው እንደ መከራው ዘመን አይሁን እንጂ አሁንም አላጋንንት እያንዳንዳችንን ይዋጋል። ውይ እከሌ ጥሩ ልጅ ናት፣ እከሌ እኮ ብላቴና ናት፣ እሷን አልነካትም አይልም። መጋደላችሁ ከስጋና ከደም ጋር አይደለም፣ በሰማይ ካሉ በመንፈሳዊ ዓለም ውስጥ ካሉ የሚጋደለው ካንተ ጋር ማይጨበጥ የማይዳሰስ ውል አፍራሽ ነፍሰ ገዳይ አውሬ ከነብር ጋር ነው የምትጋደለው። ነብር ጥርሱ ሻርፕ እንደሆነ የአኒማል ኪንግደም ላይ ሻርፕ ነው። ከአኒማሎች በጠቅላላ የነብር ጥርስ ሻርፕ ነው። ከዛስ የድብ እግር አለው። ድብ ማለት እግሩ ክራሽ ሲያደርግ አንዴ እግሩን ካስቀመጠ ጠቅላላ ኃይሉ ያለው እግሩ ላይ ነው። በጌታ ካልሆንክ በስተቀር የሚያስመልጥህ የለም። ካጋንን የሚያስመልጥህ የለም። ጌታ ካልተዋጋልህ የሚያስመልጥህ የለም። በሚሊቴሪ ሳይንስ የጠላትን ሁኔታ ቀድሞ ማወቅ አብሪ የሚባሉ ሁሉ አሉ። ሄደው ቀድሞ ጦሩ ከመሄዱ በፊት ቀድሞ የጠላት ሰፈር ገብቶ ምን ያህል ጦር እንደሆነ ስንቅና ትጥቃቸውን፣ አቀማመጣቸውን፣ አሰላለፋቸውን፣ አዛዣቸውን ብዙ ነገር ሰልሎ ይመጣል። አብሪ የሚባለው ወታደር ስለ ጠላታችሁ አሰላለፍ ካወቃችሁ 50% አሸነፋችሁ። ላስፈራራችሁ አይደለም ምነግራችሁ፣ መጋደላችሁ ከስጋና ከደም ጋር አይደለም። እያንዳንዱ አማኝ መጋደሉ ከስጋና ከደም ጋር አይደለም። ልክ ነው። የጻድቃን ጸሎት በስራዋ ኃይልን ታደርጋለች። ቅዱሳን አንዳችን ለአንዳችን እንድንጸልይ የእግዚአብሔር ቃል ያዛል። ዋና ተዋጊ ግን ራሳችን ነን። የጠላታችንን ማንነት እንድናውቅ እግዚአብሔር ይፈልጋል። ለዚህ ነው በዮሐንስ ራእይም ላይ የተጻፈው። ዮሐንስ ራእይ እኮ ለእኛም ጭምር ነው የተጻፈው። መጽሐፍ ሁሉ ለትምህርታችን ተጽፏል፣ ከዛ እንድንማር ተጽፏል። ልጆችሽ ከእግዚአብሔር የተማሩ ይሆናሉ ተብሎ እንደተጻፈ ምንማረው ከእግዚአብሔር ነው እንጂ ከሰው አይደለም። ከእግዚአብሔር ቃል ካልተማርን ከማን እንማር ነው? እግሩ ክራሽ ያደርጋል። ከዛ የአንበሳ ፊት አለው። አንበሳ ግርማው አስፈሪ ነው። ስለዚህ አንዳንዴ ዝም ብሎ ፍርሃት ብሏችሁ አያውቅም? ሞት የሚሸታችሁ ጊዜ የለም? ወይኔ ልሞት ነው፣ ካንሰር አለብኝ ይሆን፣ ጉበት አለብኝ ይሆን፣ ጠፋው፣ እከሌ ሊያጠፋኝ ነው። ግርማው እንደዚህ ነው። የአንበሳ ነው። አንበሳ ፈጣን ነው፣ ስዊፍት ነው። ስለዚህ የእግዚአብሔርን ዕቃ ጦር ልበሱ። ኤፌሶን ላይ ሳታቋርጡ ጸልዩ፣ የጸሎት ቼን ይኑራችሁ። ሃሌሉያ። የፍርሃት መንፈስ ከተሰማችሁ በርከክ በሉ። ሃሌሉያ። ነገር ይቀየራል። ብዙ አገልግሎት፣ ብዙ ኃላፊነት፣ ብዙ ስራ አለኝ። በቀን ውስጥ የሚያዋክበኝ ብዙ ነገር አለ። ሰው ነኝና እጨነቃለሁ። ስለዚህ በሚያስጨንቀኝ ጉዳይ በርከክላለሁ። ነገር ተገልብጦ አየዋለሁ፣ እንዳልነበረ ሆኖ አገኘዋለሁ። በባዶ ሜዳ ያስፈራራችኋል። ልክ እንደ አንበሳ ሊውጣችሁ ዙሪያችሁን ይዞራል አለ ጴጥሮስ። ይዞራችኋል። ስለዚህ እየበረገክ ልትኖር ትፈልጋለህ? ተዋጋ። በጌታ በኢየሱስ ስም የጌታን ጦር ልበሱ። ኢየሱስን ልበሱት። ከኢየሱስ ጋር ተጠጉ።
ቃሉ በሁለት በኩል የተሳለ ሰይፍ ነው። ቃል አውጡበት። ሲመጣ ቃል አውጡበት። በውስጣችሁ ያለ ቃል ሕይወት ይዘራል። በምትጨነቁበት ጊዜ ያነበባችሁት ቃል፣ የተማራችሁት ቃል፣ የተሞላችሁት ቃል ሕይወት ይዘራል። ኢየሱስም እኮ ተፈትኗል የእግዚአብሔር ልጅ ሆኖ ሳለ ማቴዎስ ምዕራፍ 4 ላይ ተፈተነ። ነገር ግን የተዋጋው በምን ነበር? ና ዲስከስ እናድርግ ብሏል እንዴ? አየህ ሲ ባይብል ስተዲ ምናምን ብሏል አላለም። ሰው በእንጀራ ብቻ አይኖርም ተብሎ ተጽፏል። መላእክቶችን ስላንተ ያዛል ተብሎ ተጽፏል። እና ራስህን ከዚህ ከጫፉ መቅደሱ ካለበት ከጫፉ ከከፍታው ላይ ከፍ ካለው ላይ ራስህን ጣል። እግዚአብሔርን አትፈታተነው ተብሎ ተጽፏል። በሶስተኛ ምን አለው? ወድቀህ ስገድልኝ። እግዚአብሔርን ብቻ ይሄ ሁሉ ከዘዳግም ነው የጠቀሰው። እግዚአብሔርን ብቻ አምልክ ተብሎ ተጽፏል። የእግዚአብሔር ልጅ እሱ ቃል መሞላት ካስፈለገው ዕለት ዕለት መቅደስ ተገኝቶ መማር ካስፈለገው በ12 ዓመቱ ጭምር ኢየሱስ በመቅደስ ቁጭ ብሎ ይማር፣ ጥያቄ ይጠይቅ፣ ይመልስ ነበረ። አምልኮ ቀልድ አይደለም። ቃል መስማት ቀልድ አይደለም። ልጆችን ማስተማር ቀልድ አይደለም። ፍሬ ያፈራል።